እና ቤቢ እንዳልኩ ነው እንዴ ቶሚ አደና እንዴ ነሽ ፓፓ ቢስራው ወይኔና የማንኪ ሰማይ ስባሪ አውይ ሰላም ነው ምግቡ አይደርስም እንዴ ልጅ ምን እየሰራሽ ነው እንዴ አንቺ ምን እየሰራሽ ነው ዘይት እንጀለካው ጋሺ የታለ ምግቡ ያው ጥሬ በኮረኒ ጭራሽ አልሰካሽም ነጭ ጋሺ ምን አባሽ ቀረሽ ባለፈው ሻወር ቤት የሰው ዙር አለቦት ወይዘሮ አስቴር አየውቦት ይድፋ ባጭር ያስቀር ዳቦ ቤት ዳቦ አሰንቱን ደርዘን አርጊው እናቴ አንተ ምን እናስታክስ ብላ እንደ መጣው ታጠባለህ እንዴ ምንድነው የምናጠበው በዚህ ካለው ፈረም በምን ነው ፍራንተ ኧረ በእናትህ ጠላቴን ጉዬሽ እኮ ዳምጩ እናቴ ያሉን አንተ ቀስ ብለህ ብላ እንዳንቀ በእንደ አንገት እንዳለው ጋር በእናትህ በእናትህ አንተ ወደ ጋር አይደል እንዴ አንተ አረ ማሽን አስተውቁ ማሽን አስተውቁ ወይኔ ጋልዲ ማራዴ እና ተላላ ወንድሜ እናት ታቲ ወጣቱ አረኔ ተጠቅና አልፍላቸው ሁሌ ጠላት ሁሌ ምቀኛ ቡና የለ ምን አንተ ናስኬ ነገር እዛ አስቀምጣ ጠብ የመጣውኝ ነኝ እሺ መጣው እንዴ እጅ ቄጤማ ምንድነው ራስሽ ኮን ይደፋሽ ምራው ቆመ እኔ መች ተጠጋውኝ እኔ እዚህ አንድ ያለሁት እጅ ቄጤማ ነው ወይ አታይም ሲደፋ እኔ መች ተጠጋና እኮ እዚህ ከጨረስከው ፔስታል ሙሉ ገዝቼ 9 ፍሬ ለቀረው 9 ፍሬ አታይም ወይ አንተ ድንገት አታይም መጣው በኔ ብላለ ሰውየው መጥቶ በኔ ብላ ንገረኝ አንተ ታዲያ ለምን 5 ኪንግ ቤት አትሞክሪም ምንድነው ደግሞ እሱ ይኸውልሽ 5 ኪንግ ቤት በመጀመሪያ ገንዘብ ስታስገቢ ፈርስት ዲፖዚት 300% አለው 5 ኪንግ ቤት ከዛ ደግሞ የፈለግሽውን ያሉ ዊዝድሮ ማድረግ ትችያለሽ አይደል ይኸውልሽ ባዮ ላይ ባስቀመጥኩት ሊንክ ገብተሽ ሬጂስተር ማድረግ ትችያለሽ ምን እሱ ብቻ ይኸውልሽ እንደየወዱ 50% ካሽባክ አለው ለማንኛውም ራት ትሪ ነው ደግሞ ያኛል እንዴ አንተ የዛሬው መኪና እኮ ገጭቶ ነበር ለትንሽ ነው ፈጣሪ ያወጣን ደግነቱ ታርጋ ቁጥሩን ይዟል የተማ ያመልጣል ተናድጄ ለማንድ ወረወርኩ አላቅም የሆነ ሰው ፈንክቻለሁ ቤቴ መጥራ እየጠበቅኩ ነው እንግዲህ ዛሬ ጋር ተመስገን ነው እንደው ፈጣሪ ነው ያወጣን ወዛደር አለን እንዴ ና ተጫለው አንተ ልጅ ይሄ ስራ ይቅርብህ ያወጣህም እያልኩ ነው እኮ አንተ በጥፊ እንዳለኝ ናጫን እያልኩ አንዴ የቱ ጋር ምንድነው የምትለው ኧረ ና እዚህ ጋር ነኝ በእናትህ አንተ ድንጋይ ራስ አባንተ ወይዘሮ አስቴር አንተ ልጅ ቡዳ ምን ፈለክ አቢቲን እንደምትልኝ እናትህ ና የሸናበትን ይከዚህ ውሻ ወይዘሮ አስቴር ተጫው እንዴ አንተ አረረ ከየት ነው ያመጣኸው ደግሞ ከኤንዲ ኮስሞቲክስ ነው እነዚህ ሶስቱን ቸኮሌት በ900 ብር እነዚህ ደግሞ 350 እየተሸጠ ይገኛል የተለያዩ ኦሪጂናልና እንዲሁም ብራንድ የሆኑ ቸኮሌቶችን በቅናሽ ዋጋ ከ599 እስከ 900 ብር እንዲሁም የተለያዩ ኤሰንስ ማስካራዎች በ999 ብር ኤሰንስ ሊፕ ግሎሶችን በጣም በርካሽ ዋጋ ኤንዲ ኮስሞቲክስ ጋር ማግኘት ይችላሉ ገበያው ላይ ካለው በግማሽ ዋጋ ኤንዲ ኮስሞቲክስ ጋር ሁሉም ነገር በቅናሽ ማግኘት ይችላሉ ጎሽ ተባረክ ና ገባይ ና እርሶ ግን በጣም አሽቄሎት ልደት በጉቦ እኔ በአነባብሮ የተከበረለት አልበላ አንተ ይርከዝ ዲሲፕሊን ቢኖርት ኖሮ በአነባብሮ ባላከበሩለት ነበር እሻት እንዴ ባባ ሰርገኞቹ በዚህ ነው እንደመጡ ሊሞዚኑ አንቺ ነሽ ምንድነው አስገቡኝ እንጂ ምን ፈልገው አስገቡኝ አዲስ ዜና ልነግራችሁ ነው ምንድነው ዜናው 5 ኪንግ ቤት ልነግራችሁ ነው 5 ኪንግ ቤት የመጀመሪያ ገንዘብ ስታስገቡ ፈርስት ዲፖዚት 300% አለው የፈለጋችሁትን ያህል ደግሞ ዊዝድሮል ማድረግ ይችላሉ እንደየኦዱ ደግሞ 50% ካሽባክ አለው እሺ ሰላም እኔ ላሌሳ አራጋ ወልደ ሀጎስ ነኝ ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ 1 ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በ5 ሚሊዮን 500 ሺህ ሲደመርና ተደምሩት አስመርቀናል ከቀጥታ ስርጭታችን ጋር ሄሎ
ዳዊት ጦርጳ እሱ ይዘላችሁ ቀርቧል። ወደ ፕሮግራሙ ጤና ይስጥልኝ። እንዴት ነው? አዎ ወንድማችን እንዳለው ነው። በ1,946,664 ሜዳ ላይ ያረፈውን አስፋልታችን 1 ሜትር የማይሞላውን ነው አስመርቀናል። ዛሬ ደስ የሚለው ነገር ዋና አለው፣ ጂም አለው፣ የተለያዩ ነገሮች አሉ። የሚገርም ሲኒማ ሁሉ ነገር ያካተተውና በተንጣለለ ሜዳ ላይ ነው ያረፈው። ወንድማችን አንዳንድ አስተያየቶችን ይሰጣል። እንዴት ነው ወንድሜ? ሰላም ነው? ሰላም ነው። እስቲ ስለ አስፋልቱ ስላለ አዲስና ጠቅላላ ያሉ ሀሳቦችን እስቲ ሼር አድርግ። አስፋልቱ እውነቱን ለመናገር አሪፍ ሁኔታ ነው። ፒስታ ነበረ የተወሰነ ቀንሷል። ፒስታነቱ አሪፍ ነው። በቃ ይሄ ውሃ ፍሳሹ ምናምን ባለብሽ ምንድነው? ወይኔ ዝም በመስሎኝ ነበር። ይቅርታ አባቴ። አንተ ባህሪ ላይ ተሸካሚ ነው ማለት ነው። አረ ላይፍ ነው ብራዘር። ሂድ። በነገራችን ላይ ሌላ አስደሳች ዜና አለ። በኤምፔሳ ካሽ ጓብ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ሲያደርጉ 10% ቦነስ ያገኛሉ። በኤምፔሳ የመብራት ክፍያችንን እንክፈል። እንዲሁም የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጧችሁ የኤምፔሳን ኦፊሻል የቲክቶክ አካውንት ፎሎ ማድረግ እንዳይረሱ። እንኳን ደስ አላችሁ እያልን በጥይት እኮ ነው የሳቱኝታች። ለምን እንዴ? ስንት ብለን ብር ያወጣም ብለው ወሰችሁ ብለው አሉ። በቃ ባስኬትቦል እናደርግላችኋል። ሰላም ጤና ይስጥልኝ። ይሄ ሁልጊዜ ወደ እናንተ የሚደርሰው 2,400,000 ከመሰላል ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏ ብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። ነው በሜካፕ ዙሪያ ባለባበስ የቬሎ ሁላ ፏፈሽ ያረገችኝ አስካርች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረገኝ ያረባበዱ እቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። በዚህ አድማጮቻችን እስክሪብቶ የለቀት ወርቃ ነው ይቅርታ ያደረገልን። ትናንት በአጋጣሚ መስመር ላይ የገባው አድማጮቻችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። ከጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። እንግዲህ በጣም እጅግ በጣም የሚያሳዝን አስደሳችሁን ዜና የሚገርማችሁ ነገር በኤምፔሳ ካሽ ጓብ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ማድረግ ይችላሉ። በእሱ ብቻ የሚገርማችሁ ነገር 10% ቦነስ ማግኘት ይችላሉ። አድማጭ ገብቷል መሰለኝ ማለት የኔ ፍቅር ቆንጆ አትመጭም ወይ ለኔ ባጃጅ ይገዛለው ቀብር አርግሻንተ ይላል። በጣም ደስ የሚል ነገር። የሚገርመው ነገር ደግሞ ሌላ አዲስም ዜና አለን። በኤምፔሳ የመብራት ክፍያችንን እንክፈል ይለናል። የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጣችሁ የኤምፔሳ ቲክቶክ ኦፊሻል አካውንት ፎሎ ማድረግ እንዳይረሱ። ዛሬ ደግሞ ታክሲ አይመጣም። በእናትህ ሰማቺ ኮንትራንት አብልቼ አጠጥቼ ዘንጥ አርገኝ ይላል። ማን ታበላት? ምን ውሃ ለብለብ ነው ቀማላም ከከማላቀም ፓንተና ቀይር መጀመሪያ በሴትም ትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው ቀማላም። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ። ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ ብሎ እንዴ አይደለም ራይድ በርቅናሽ ነው ፓፓ። እኔ ታክሲ አባ ምን አስጮሻለ? በቃ አትዝበት። እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ተይውና ወደኔ ቅረቢ ቤታችን እንዳይፈርስ። ሰላም ሳይንቲስት ቄኒ ነው ይባላሉ። ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን። አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው። እኔማ እኮ ነገር እየጠራ ይገላል። እኔማ እኮ ነገር የለም። ፕሮፖል ገብታችሁ አዋቁ። ማን ነው ገንዝ ብሎ ነው የጠራኝ ሬሳ። ማን ገብርማ እኮ ነገር የለም። አንተ እሺ የኛውስ ነው? አረ እኔ እንደ ሱፐርማን እንድትበራርግ ላሉ ብሎ አንድ ጂም ቆርጦ እስኪያበቅልኝ እየጠበቁ ነው። እሱ ነው እንደዚህ ያደርገኝ። ይሄው እኔማ እኮ ጸበል ተጠርቼ ነው ብራ ወይ ጂም ቆርጦ ይጥሉኝ 6 ኪሎ ሚሊሊክ ጅማ በሳይክል ያረዳል። በይፎ ጎጃም በነርፎ ይላል። በሚገርም 4 ኪሎ ፊጋ ፒያሳ በመርከብ ቀይ ባህር በሳይክል በሚገርም ምቾት ይዘን ይላል። አየር ጤና ፒያሳ በመርከብ ጋሽ የት ነው የምትሄዱት? እዚህ ጋር እንዳትገቡ ይቅማል። ያጨሳችሁ ነው የሚሄደው። ጡዞ በሪው ለራስ እንደዚህ ያደረገ ነው የሚለው። ታርጋ የለውም። ታክሲ በእንጀራ ናት ነው መስኮቱ ወደጋጅ እየሞላ ንፋስ ይመታችኋል። አንተ ዞር በል ጋሽ ስልሳሱ ጭኛለሁ። ይህ መከላከያ ያረገ እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት ቀኖች ወይኔ ነርቼ ሳልጨርስ ነርቼ አደረስ ገባብኝ። አረ ወይኔ ገባብኝ። ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? እኔ ውሸታ መቼም ምን ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንክ ዩ ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። ይኸው ያዝ ደህና ነኝ። እግዚአብሔር ቴንክ ዩ በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100,000 ብር ገባ። እንዴ ምን ነው የምትለው? ወይኔ ግሬ አይ የልጅ ቡዳ ቤት ማንም የለም ብለህ ከቤቱ ጣሉ። እሺ
አሳያለሁ። አይነስ ቤት ፋና ተመለስ እያየሁ የልብካው አርቲመንቶኩ ነው። እንደምን አደራችሁ የምስራቅ አፍሪካን ተወላጆች በሙሉ ይላችኋል። ዳይት ዮሐንስ ዛሬ ከእንቅልፍ የተነሳ የሆነ ቦታ ልወስዳችሁ ነው። ልወልግ ነው ማለት ነው። እዚህ ጋር ተነስተን እንደማንኛው ኢትዮጵያ ተቀደም ብለን ቁርሳችንን ሙዝ በውሃ እንበላለን ማለት ነው። ከዛ እንግዲህ ሰፈራ ፍራሽ የሆነውን ቫይታሚን ዲ ነገር ጭቅጭቅ ሀሜት ጸብ በቃ ምን ብዬ ልንገራችሁ። በአጠቃላይ በቫይታሚን የበለጸገ የነገር ኮምቦ አዳምጠን ልብስ እንቀይራለን ማለት ነው። ከዛማ ቅድም ሲደባደቡ የነበሩት አክስቴና የአክስቴ እናት ናቸው ማለት ነው። ለምን አትሉ ሆናችሁ ነው። ለማ ፊደል ነው። ለምን ይባላል። ሁሌ ለምን እያለን ራሳችንን ለምን እናጨናንቃለን? እና ለማንኛውም ከቤት ወጥቻለሁ ማለት ነው። ቅድም አክስቴ ለአክስቴ እናት የወረወረችው ዕቃ አክስቴን ፈንክቷት ሆስፒታል ሄደዋል ማለት ነው። እኔ ግን እስከዛ እየተገኘው ስካይላይት ምን አለካላችሁኝ? ለድፍን 6 ዓመት የተለፋበትን ማሚላ አልበም ሊያወጣ ነው። መቼ? የፊታችን አርብ ጥር 30 እንደ ጊዜው የሚል አልበም በሰዋሰው መልቲ ሚዲያ የሚለቀቅ ይሆናል። በውስጡም 13 ትራኮችን የያዘ ሲሆን አንጋፋና ወጣት አርቲስቶችም ተሳትፈውበታል። የምለው ዶክተር አክስቴ እንዴት ናት?